ልዩ መዝናኛ ፕሮግራማችሁ ሁሉ አዲስ በተወዳጁ ብስራት ኤፍኤም 101.1 ቀጥሏል። ወሬዎቻችንንም እንጀምራቸዋለን። የመጀመሪያ ወሬ ያደረግነው ከ50 ዓመት በፊት የተተረጎመው መጽሐፍ ተርጓሚው ህይወታቸው ካለፈ ከ28 ዓመታት በኋላ ለንባብ በቃ ይላል። ተርጓሚው አቶ ዮና ቦጋለ ይባላሉ። ምናልባት በህይወት ቢቆዩ ኖሮ በ2009 ዓመተ ምህረት 109 ዓመት ማለት ነው እድሜያቸው 109 ይደርስ ነበር። በ1900 ነው በ1908 ነው የተወለዱት። ልክ ነኝ። በ1900 ዓመተ ምህረት ነው የተወለዱት። በፈረንጅ አቆጣጠር ነው፣ በአውሮፓውያን አቆጣጠር ነው በ1908 የተወለዱት። ጎንደር ውስጥ ወለቃ ከተባለች ገጠር ከተማ ውስጥ ማለት ነው። እኚህ ሰው እንግዲህ በመጀመሪያ በኢየሩሳሌም ከተማ 2 ዓመት ተምረው በጀርመን በስዊዝና በፈረንሳይ በመዘዋወር እስከ 1923 ዓመተ ምህረት ሲማሩ ቆይተው ወደ ኢትዮጵያ ተመልሰው ደግሞ አዲስ አበባ ከተማ በዶክተር ፋይትሎዊችና በፕሮፌሰር ታምራት አማኑኤል በተከፈተው የቤተ እስራኤሎች ዘመናዊ አዳሪ ትምህርት ቤት ማስተማር ጀምረው ነበረ። የትምህርት ቤት እስከ 1928 ዓመተ ምህረት ብዙ ወጣቶችን አስተምሮ እንግዲህ ለመልካም ምግባርና ለመልካም ተግባር ያበቃ ነው። በ1927 ፋሺስት ጣሊያን በኢትዮጵያ ወረራ ባደረገ ጊዜ አቶ ዮና በትግሬ ግዛት ከኢትዮጵያ የክብር ዘበኛ ጦር ጋር በሕክምና ክፍል ቀይ መስቀል ዘምተው ነበር። ጦሩ ሲበተንም ወደ አዲስ አበባ ትምህርት ቤታቸው ተመልሰው ማስተማራቸውን ቀጥለው የጣሊያን ጦር አዲስ አበባን በመውረሩና በማርሻል ግራዚያኒ ላይ በተጣለው አደጋ ምክንያት ጣሊያኖች ስለተከታተሏቸው ወደ ወለጋ ተሰውረው ከቆዩ በኋላ በ1933 ነው ወደ አዲስ አበባ የተመለሱት። እኚህ ሰው እንግዲህ ከ1933 ጀምሮ ከውጭ የሸመቷቸው የውጭ ቋንቋዎችና በኢትዮጵያም የተማሯቸው በርካታ ቋንቋዎች አሉ። ወደ 12 ቋንቋዎች ገደማ ይናገራሉ ተብሎ ነው የሚታወቀው። በዚህ ምክንያት እንግዲህ በትምህርት ሚኒስቴር የትርጉም ኃላፊ በመሆን እስከ 1946 አገልግለዋል። እንግዲህ ከዛ በኋላ ደግሞ የመጽሐፍ ማበርክተው ነበር። በ1944 የፖርቹጋሎቹ ጀግንነት በሚል አርዕስት በአጼ ልብነ ድንግል ዘመነ መንግስት ከፖርቹጋል ንጉስ የተላከው የእርዳታ ጦር በኢትዮጵያ ግዛት ያሳለፈውን የጦር ጀግንነት ተርጉሞ ወደ አማርኛ መመለሳቸው ይታወቃል። አቶ ዮና ቦጋለ እንግዲህ አሁን በሳቸው ተተርጉሞ ልክ በ1950ዎቹ አካባቢ ማለት ነው በሳቸው ተተርጉሞ ለንባብ የቀረበው መጽሐፋቸው አልቫሬዝ በአጼ ልብነ ድንግል ዘመነ መንግስት ከ1520 እስከ 1527 ወደ ኢትዮጵያ የተላከ የፖርቹጋል መልእክት የሚል መጽሐፍ ነው አሁን ለንባብ የበቃው። ይሄ መጽሐፍ በአጠቃላይ ወደ 450 ገጾች ያሉትና በ120 ብር የመሸጫ ዋጋ የቀረበ መጽሐፍ ነው። ብዙዎች መጽሐፉን ያነበቡ ሰዎች በተለይ በቋንቋውና ባገላለጹ እጅግ ተደስተውበታል። በነገራችን ላይ ወደ አማርኛ ከተረጎሙት በኋላ አቶ ዮና ቦጋለ በ1950ዎቹ ከተረጎሙት በኋላ በተለያዩ ምክንያቶች ወዲያው ለማሳተምና ለሕዝብ ለማቅረብ አልቻሉም ነበር። አልፎ አልፎ ረፍት ባገኙ ቁጥር አማርኛውን የማስተካከል ስራ ለመስራት ተገደው ነበር። በ1970ዎቹ መጀመሪያ ላይ በመጽሐፍ ቅጽ ለማውጣት ሙከራ አድርገው ነበረ። ለሳንሱር ክፍል ጽሁፉን ያቀርባሉ። ከዛም በኋላ ፈቃድ ከተቀበሉ በኋላ በኢትዮጵያ በተፈጸመው መንግስታዊ ለውጥ ምክንያት የተለያዩ እንቅፋቶች በመፈጠራቸው እንደገና የማሳተሚያው ጊዜ እየተራዘመ ሄዶ ነው እንግዲህ አሁን በ2009 ዓመተ ምህረት ለህትመት እና በቅቶ እንደገና ለአንባቢያን ለንባብ የበቃው። እኚህ ሰው በ1979 ዓመተ ምህረት ነው ከዚህ ዓለም በሞት የተለዩት ማለት ነው። እንግዲህ ከረጅም ጊዜ በኋላ እሳቸው በሞት ከተለዩ ይቅርታ በ1979 ሳይሆን በ1981 ዓመተ ምህረት ነው በሞት የተለዩን ማለት ነው። ባጋጠማቸው የጤና ጉድለት ምክንያት ከ28 ዓመታት በኋላ እሳቸው ከሞቱ ከ28 ዓመታት በኋላ መጽሐፋቸው ከተተረጎመ ከ50 ዓመታት ገደማ ከ50 ዓመታት በላይ ነው። ከዛ በኋላ ነው 60 የተጠጋ ነው 2009 ስለሆነ ምናልባት ግን ያው የልጅ ልጆቻቸውም ሊሆን ይችላል
አሁን ላይ የመጽሐፍ ለህትመት በቅቶ ለንባብ በቅቶ ሲያዩ በጣም ደስተኛ የሚሆኑ ይመስለኛል። በጣም ያስደልም መጽሐፉ ብቻ ሳይሆን መጽሐፉ የቀረበበት ወይም ደግሞ መጽሐፉ ሳይወጣ የቀረበበት ምክንያት ራሱ የሚገርም ስለሆነ ከዚያ አመታት በኋላ መቼም በጣም ደስ እንደሚላቸው እርግጠኛ ነኝ እንዳልሽ። ያው የሸፈነው የታሪክ ዘመን ሩቅ የሚባለው ነው አይደል? ወደ 14ኛው ክፍለ ዘመን አካባቢ ያለው ነውና ከ1520 እስከ 1527 እስከ 1527 ያለው ዘመን የሚያካልል ነውና ብዙዎቹ ይሄ የሩቅ ዘመን ታሪኮች በብዛት አይወጡምና ተጨማሪ መረጃ ይሆናል ተብሎ ይታሰባል።